በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በማርያም በመብራን ይዣችኋለሁ እንዳታሳልፉ ጥቂት ሰዓት ብቻ ጥቂት ደቂቃ ብቻ ስጡኝ እባካችሁ። አሁን የምትመለከቱት ቲሹ ደብረገነት ኢየሱስ ቤተክርስቲያንን ነው። ቤተክርስቲያኑ ምን እንደሚመስል ተመልከቱት። አሁን ያለንበት ቦታ ቲሹ ቤተክርስቲያን ነው ብያችኋለሁ። ይሄ እንደምትመለከቱት 1 ዓመት ከ8 ወር ፈጅቶ እዚህ ጋር የደረሰ ነው። በእናንተ ድጋፍ በእናንተ እርዳታ እዚህ ያደረስንበት ነው። አሁን ግን ቤተክርስቲያኑ ሙሉ በሙሉ በሚባልበት ደረጃ ቆሟል። ለምንድን ነው የቆመው? ያው እንደነገርኳችሁ ዕዳ መክፈል አልቻልንም። 395 ሺህ ምናምን ብር ዕዳ አለብን። አጠቃላይ ወደ 700 ምናምን ሺህ ብር ነው የግንበኛ ውላችን። ከዛ ውስጥ የከፈልነው 400 ምናምን ሺህ ብር ነው። በቅርብ ጊዜ 100 ሺህ ብር ከፍለናል። ከዛ ውጪ ሌላ ነገር ማድረግ አልቻልንም። ይሄ ደረጃ ነው። ይሄ ደረጃ የሚሰራ ነው፣ ስራ የሚጠይቅ ነው። እንደምትመለከቱት በሴቶች መሳለሚያ ነው የሚገኘው። ውስጥ በረንዳው ኮርኒስ መሰራት አለበት። የውስጥ የውጭ ፊኒሺንግ ስራ ሙሉ በሙሉ በሚባል ደረጃ ተጠናቋል። ግን እንዴት እናድርግ? አሁን እንደምትመለከቱት ይሄ ቢያንስ ከ5 ኮርስ በላይ ነው እንደምትመለከቱት ያለው። ይሄ ደረጃ ይፈልጋልና እባካችሁ ኢትዮጵያውያን፣ ኤርትራውያን ከዚህ ቀደም የምትደግፉን ሰዎች አሁንም ቢሆን ድጋፋችሁ ይቀጥል። እስቲ እንጨርስ። እግዚአብሔር ከፈቀደና ካገዘን እንግዲህ 1 ዓመት ከ8 ወር የፈጀ ቤተክርስቲያን በ2018 ዓመተ ምህረት ጥር አካባቢ ላይ እናስመርቃለን ብለን ተስፋ እናደርጋለን። እባካችሁ ከስር በማስቀምጥላችሁ እንዲሁም 1034 25 18 579 ይሄ የቤተክርስቲያኑ ንግድ ባንክ አካውንት የቲሹ ደብረገነት ኢየሱስ ቤተክርስቲያን የሚል ነው አካውንቱ። በዚህ ከ200 ብር ጀምራችሁ ደግፉን፣ ቤተክርስቲያኑን እንጨርስ። እንደምትመለከቱት ታቦተ ሕጉ ያለበት እዚህ ውስጥ ነው። ይሁት እንግዲህ ይሄ ታቦተ ሕጉ ያለበት ነው። ንፋስ ያፈረሰው በጣም የተደናገጥን በጣም የፈራን ያለ ነው። ከዚህ ቀጥታ ወደዚህ ነው ታቦተ ሕጉን ልናዞር እያሰብን ያለ ነውና እባካችሁ ደግፉን። ሰላም እግዚአብሔር ከኔም ከእናንተ ጋር ይሁን። እባካችሁ የምትችሉትን አስራት በኩራታችሁን በተለያዩ አገልግሎት የምትሰጡበትን አድርጉ። እግዚአብሔር ይመስገን በእናንተው ድጋፍ በእናንተው ረዳትነት ከ1 ዓመት ከ8 ወራት በላይ ፈጅቶ ቤተክርስቲያናችን እዚህ ጋር ደርሷል። አሁንም ጅማሬው ላይ በጣም ተረባርባችሁ አላቃለሁ። አሁን ፍጻሜው ላይ ደርሰናልና እባካችሁ አግዙን እላለሁ። እግዚአብሔር ከሁላችን ጋር ይሁን። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ከሁላችን ጋር ይሁን። ሰላም እግዚአብሔር ሁላችን ጋር ይሁን። እንግዲህ ይጠብቃችሁ ይጠብቀን እላለሁ።